አንዳንድ በጣም ቀልደኞች አሉ። በጣም ቀልደኞች ሉዓላዊነት ምናምን ከዚህ በፊት አንስቼዋለሁ። መቋጫዬ ነው። ሉዓላዊነት የውጭ ሀገር የውጭ ነው፣ መብታቸው የተጠበቀ ነው። ይሄንን ብሎ የማመን መብት የማንንም መብት አከብራለሁ። ለኛ ግን ተረታችሁን ተውን። ስለምን ሉዓላዊነት ነው የምታወራኝ? አገር የቀማኝ ሰው እንዴ? አገር ተቀምታል፣ ዜጋ አይደለህም በቃ የተባለ ሰው ስለየትኛው የተሰደደው ብቻ አይደለም አገሩን የተቀማው እኮ በአገር ውስጥ ያለው እኮ አገር ውስጥ ያለው አገሩን የተቀማው። ለነዚህ ለድመቶቹ የኢሳያስ የዘመኑ ድመቶች ነው የምላቸው እኔ ኢሳያስን ማሳየት የሚፈልጉበት ፐርሰናል ካራክተር አለ። አክቹአሊ የሻቢያ መሪዎችን ለአማራ ህዝብ ኢሚዲየት ዴንጀሩ ማን ነው? ኢሳያስ? ኦህዴድ? ማን? ከኦህዴድ የባሰ አደጋ ለትግራይ ህዝብ አሁን የለበትም። ዋና አደጋ ኦህዴድ፣ ለአማራ ህዝብ ዋና አደጋ ኦህዴድ። ክሊር ነው ይሄ መታወቅ አለበት። ለምን? በጣም ከባድ ሄጂሞኒ ነው። አገሪቷ ላይ ልጫን እንደፈለኩ አድርጌ ልበታትናት የሚል ሰው በሁሉም በወል ለደቡብ አሁን ማን ነው አደጋው? ኢሳያስ ሊሆን ይችላል፣ ትግራይ ሊሆን ይችላል፣ ማን ሊሆን ይችላል? ደቡብ አዲስ አበባ የኛ ናት ብለው ቾክ አድርገውታል። ቾክ አንገቱን አንቀውታል። ሰው አደጋው ማን ነው? እውነት እንነጋገር ካልን ለዚህ ማን ነው ዋነኛው አደጋ? ዋነኛው አደጋ ከኦህዴድ በላይ ለአገሪቷ በአሁኑ ሰዓት አደጋ የለም። ተወደደም ተጠላም ከኦህዴድ በላይ አደጋ የለም። ይገርማል በጣም መቼም አንዳንድ ጊዜ ያልካቸው ሰዎች ፕሬዝዳንት ኢሳያስ የብሔር ፖለቲካን አይደግፋቸውም ምናምን ሲሉ ማለት የምናቅና የምናይ ሰዎች እንዴት ነው እንደዚህ ድፍን አድርገህ ልትክድ የምትችለው? የኤርትራን ጉዳይ ላንሳ። የኤርትራ ጉዳይ አገዛዙን በጣም ጭንቅ ውስጥ ነው የከተተው። ትላንት ስናነሳ ነበር። ኢሳያስ በአንድ በኩል የትግል አላያንስ ብሎ ለሚያስባቸው አካላት አስተማማኝ ዋስትና የሰጠበት ንግግር ነበር። አስተማማኝ ዋስትና ከስርዓቱ ጋር ተመልሼ የምሞዳሞድበት እድል የለም፣ ዝግ ነው፣ ግድ የላችሁም፣ ተማምነን አብረን እንቁም የሚል ጥሪ አድርጌ ነው የወሰድኩት። እንደዚህ አይነት መልእክት አለው። ምክንያቱም ከአብይ አህመድ ጋር ከዚህ በኋላ በዲፕሎማሲ በምናምን የሚባል ነገር አለመኖሩን ማሳያው ይሄ ነው። ግልጽ አድርጎ ከዚህ በኋላ በዲፕሎማሲ ትንሽ የሚቀራረብ ነገር ከመጣ አብይ አህመድ ተንበርክኮ አልቅሶ ይቅርታ ጠይቆ መሆን አለበት። ኢሳያስ ጋር ተንበርክኮ ይሄ ካልሆነ ኢሳያስ ዳን በቃ ያዋጣውም አያዋጣውም ክሊር የሆነ አቋም ነው የያዘው። አብይ አህመድ ለዚህ የሚሰጠው ምላሽ የሆነ አሁን ምንድነው ፓርክ ስር ወይ የሆነ ቦታ ሄዶ በሆነ ምናምን አድርጎ ሊያወራ ይችላል ወይ እንደ በዚህ አሁን በሚያደርገው በጀሌዎቹ አማካኝነት ሊቀጥል ይችላል። ሰውየው ግን ቦልድ ሆኖ በራሱ ደረጃ መጥቷል። ይሄ ነው አቋም ብሎ መጥቷል። ሰው በአንድ በኩል ዋስትና ነው የሰጠው አሊያንስ ለሚላቸው አካላት ዋስትና እስከ መጨረሻው ፋለማለው እስከ መጨረሻው ይሄንን ስርዓት ወዳጄ ላደርገው አልችልም የሚል አቋሙን ነው ያንጸባረቀው። ቅድም እንዳልኳችሁ አለ ሶራ አዘርዋይስ ተንበርክኮ አብይ አህመድ ሄዶ በቃ ለሁሉም ነገር ይቅርታ ካላለ በቀር አስቂኙ ሌንጮ ባቲ አንድ ነገር ጽፎ አየውኝ። ሌንጮ ባቲ ያው ኢሳያስን ሲያመልክ የኖረ ነው እንደምታውቁት። ሌንጮ መልኩም ቀላ ያለ ነው። ደረቴ ላይ ካልተነቀስኩት ብሎ ሪ ሲል የነበረ ነው። ኢሳያስን ካልተነቀስኩት ሲል ነበር። የፖለቲካ ህይወቱ ምኑም እዛው ከኤርትራ ጋር የተሳሰረ ነው። ሌንጮ ስለ ኦሮሙማ ኢሳያስ ያነሳውን የፖለቲካ ኦሮሙማ አደገኛነት ለማጣጣል የሆነ አንድ ኦሮምኛ ዘፈን የተዘፈነ ወታደር ሲጨፍር የሚያሳይ ነገር አድርጓል።
ጌታዬ እንደዚህ አይነት ጭፈራ አሳይተህ ሰራዊት ጋር ሄደህ እንደ አሸዋ ይበዛ የሚመስል ሰራዊት መሃል ፎቶ ተነስተ ለጥፈ ያን ኃይል በሙሉ ሆ ብላችሁ አንጋግታችሁ ሌንጮ ባቲ እናንተ ሞራል ሰጣችሁ ልካችሁት ነበር ወደ ትግራይ 5 ክፍለ ጦር ከአንዳንድ 3 ከኦሮሚያ የሆኑ የክፍለ ጦር መሪዎች ተማርከው የት እንዳሉ ታውቃለህ 5 ክፍለ ጦር ነው አመድ ያስደረጋችሁት ሆይ ሆይ ብላችሁ 2 ዓመት ሞልቷችኋል አማራ ክልል ላይ ገብታችሁ እየተዋጋችሁ የደቡብ ወጣት እንደ ጉድ ነው እያለቀ ያለው እየተመለመለ ይመጣል የኦሮሚያ ወጣት እየተመለመለ ይወድቃል ምን ያህል እንደሚያልቅ እያያችሁት ነው ስለዚህ ሌንጮ ቁጣውን ብስጭቱን በሚገልጽ ሁኔታ የቀድሞ ወዳጁን የኤርትራውን ኢሳያስን ለመተንኮስ ኦሮሞማ ያላችሁን ይሄ ከሆነ ምና ንዴታ ያላችሁ መቁሰል ብስጭት ያላችሁ እነነ ሌንጮ ያቁታል ኢሳያስ ማን ነው የሚለው ያቁታል ሌንጮ ለታም ሌንጮ ባቲም ሌንጮ ለታ አቅም ካላቸው ብቅ ሊሉ ይችላሉ ደግሞ ከሰሞኑ ለአብይ አህመድ የተገረደ እንደ ጌታቸው ረዳ ያለውን አካል የትግራይ ህዝብ በር ከዘጋበት የሰሜን ቀጠና ባስተማማኝ ሁኔታ የአንታይ ሴሜቲክ ሙቭመንቱን የሚመክትበት እድል ይፈጠርለታል ይሄ ነው እውነታው አንዳንድ በጣም ቀልደኞች አሉ በጣም ቀልደኞች ሉዓላዊነት ምናምን ከዚህ በፊት አንስቼዋለሁ መቋጫይ ነው ሉዓላዊነት የውጭ ሀገር የውጭ ነው መብታቸው የተጠበቀ ነው ይሄንን ብሎ የማመን መብት የማንንም መብት አከብራለሁ ለኛ ግን ተረታችሁን ተውን ስለምን ሉዓላዊነት ነው የምታወራኝ አገር የቀማኝ ሰው እንዴ አገር ተቀምጣል ዜጋ አይደለህም በቃ የተባለ ሰው ስለየትኛው የተሰደደው ብቻ አይደለም አገሩን የተቀማው እኮ በአገር ውስጥ ያለው አገር ውስጥ ያለው አገሩን የተቀማ ነው ኦህዴድ ጥርብትብት ወጥቷል ድንጋጤ ወጥቷል ለአማራ ህዝብ ኢሚዲየት ዴንጀሩ ማን ነው ኢሳያስ ኦህዴድ ማን ከኦህዴድ የባሰ አደጋ ለትግራይ ህዝብ አሁን የለበትም ዋና አደጋ ኦህዴድ ለአማራ ህዝብ ዋና አደጋ ኦህዴድ ክሊር ነው ይሄ መታወቅ አለበት ለምን በጣም ከባድ ሄጂሞኒ ነው አገሪቷ ላይ ልጫን እንደፈለኩ አድርጌ ልበታትናት የሚል በሁሉም በወል ለደቡብ አሁን ማን ነው አደጋው ኢሳያስ ሊሆን ይችላል ትግራይ ሊሆን ይችላል ማን ሊሆን ይችላል ደቡብ አዲስ አበባ የኛ ናት ብለው ቾክ አድርገውታል ቾክ አንገቱን አንቀውታል አደጋው ማን ነው እውነት እንነጋገር ካልን ለዚህ ማን ነው ዋነኛው አደጋ ከኦህዴድ በላይ ለአገሪቷ በአሁን ሰዓት አደጋ የለም ተወደደም ተጠላም ከኦህዴድ በላይ አደጋ የለም ይሄንን መተማመን አለብን እውነታው የሚያሳየው ይሄንን ነው በበላበት የሚጮኸው ይንተባደብ ባንኩንም ታንኩንም ሁሉንም የያዘ አካል አገሪቷን መቀመቅ ውስጥ ከታለው ብሎ የተማማለ አካል ከኦህዴድ በላይ አሁን ከረንትሊ አደጋ የለም አላያንስ ለመፍጠር ግን ሶስቱም አካላት አላያንስ ለመፍጠር ግን በትግራይና በአማራ መካከል ያለው ብሎኬጅ አሁን ያለፈውን የፍትህ ጉዳይ የምናምን ጉዳይ ዝም ብለን ኔግሌክት አናረጋውም ፍትህ ያስፈልጋል እሱ እንደተጠበቀ ሆኖ ግን አሁን ባላቸው የፖለቲካ አቋም ጉዳይ ላይ አንድ ቲፒኤልኤፍ ይህንን ህገ መንግስት ለማጽናት ነው የሚለውን
አቋሙን ተቸክሎ እስከ ያዘ ድረስ ስትራቴጂክ አላያንስ ቀርቶ ታክቲካል አላያንስ ለመሆንም ይቸግራል። ከዚህ ስብስብ ጋር አሁን ያለውን የአማራ ህዝብ መሰረታዊ የህልውና ጥያቄ ተቀብሎ የወሰን የማንነት ጥያቄ ተቀብሎ አገሪቷን ጠቅላላዋን ከሚያጠፋው ኃይል አገር በጋራ እናስጥል የሚል ከሆነ እንደከዚህ ቀደሙ እንደ ብአዴን አማራ ክልል ለመሻገር የሚጋልበው የትሮይ ፈረስ ፍለጋ አይባክን። ማንም በአማራ ውስጥ ያለ የትሮይ ፈረስ ሆኖ ቲፒኤልኤፍን በትከሻው አዝሎ ለመጋለብ የተዘጋጀ ካለ ይነወራል፣ ይገለላል፣ ተቀባይነት ሊኖረው አይችልም። በቤዚክ የሆኑ የአማራ መሰረታዊ ጥቅምና ፍላጎቶችን ለማክበር ጥንቅቅ አድርጎ ለማክበር ዝግጁነት ስለመኖሩ እርግጠኛ መሆን ያስፈልጋል። ከሱዳንም ጋር ሆነ ከኤርትራ ጋር ይሄ ነው የሚል አማራ የድንበር የምናምን ግጭት የለውም። ኦህዴድ ያመጣው የቀይ ባህር አጀንዳ ለነሱ ፖለቲካ ይመቸናል ያሉት ነው፣ የአማራ ህዝብ አጀንዳ አይደለም። ኢትዮጵያ የባህር በር ያስፈልጋታል የሚለውን አጀንዳ በአብይ ዘመንና አሁን ጉዳያችን አይደለም፣ ዋና ጉዳያችን ሊሆንም አይችልም። ኢትዮጵያ እንዴት የባህር በር ይኑራት የሚለውን ኤርትራን በቅጡ ከሚወክሉ የፖለቲካ ኃይሎች ጋር መነጋገር፣ መወያየት፣ ኢትዮጵያ ያለ ባህር በር እንዳትቀር ማድረግ አጀንዳ አድርገህ በማንኛውም ጊዜ ሰላማዊ ሁኔታ ስትፈጥር የምታነሳው። ይሄን ደግሞ ከ6 ዓመት በፊት ተሞክሮ ታይቷል። ድንበሮች ተከፍተው ነበረ። በጋራ መጠቀም ስለሚቻልባቸው ነገሮች ውይይት ተጀምሮ ነበረ። ኦህዴድ ግን ሄጂሞኒው በዛና ሀገሪቷን ጠቅላላ ካላወጥኳት ብሎ ነገሮችን ቀየራቸው። ስለዚህ ዓለም አቀፍ ሕግ ሳይጥሱ ወረራ ሳይፈጽሙ ማስከበር የሚቻልበትን እድል ማየት የሚቻልበት ሁኔታ ይሄ መነጋገር መወያየት የሆነ ነገር ሊጠይቅ ይችላል። አሁን ኦህዴድ በሰራ ወጥመድ ውስጥ ግን ገብቶ የሚከረቸምለት ማንም እንደሌለ ማወቅ አለበት። ይህንን ነው ማለት የምንፈልገው። ሱዳን የወሰደችው ግዛት አለ። የታሪካዊ ግዛታችን ይታወቃል። እሱን እስካከበሩ ድረስ ጤናማ ግንኙነት ፈጥሮ ኦህዴድ የሚፈጽመውን በኢትዮጵያ ውስጥ የሚፈጽመውን የዘር ማጥፋት ወንጀል ማስቆም ያስፈልጋል። እንኳን አጠገብህ ያሉትን ኤርትራን፣ ሱዳንን ቀርቶ የዘር ማጥፋት ወንጀልን ለማስቆም የተባበሩት መንግስታትን እኮ እየተጠሩ አይደል? ይጠሩ እየተባለ አይደል? የተባበሩት መንግስታት በዚህ ጉዳይ ላይ ሊገባ ይገባል። አሜሪካ ሰልፍ የሚደረገው ለምንድን ነው? ግቢ ጣልቃ መግባት አለብሽ እኮ እየተባለ ነው። ለምንድን ነው ለንደን ሰልፍ የሚደረገው? ይሄን ስርዓት አውግዙ፣ ልትገቡ ይገባል፣ ጄኖሳይድ እየተፈጸመ ነው እኮ እየተባለ ስቶፕ አማራ ጄኖሳይድ የሚል ሰልፍ የሚደረገው ለምንድን ነው? እንዲገቡ አይደል? ሱዳኖች ስቶፕ አማራ ጄኖሳይድ እንዲሉ መቀስቀስ ያስፈልጋል። ኤርትራውያን ስቶፕ አማራ ጄኖሳይድ እንዲሉ መቀስቀስ ያስፈልጋል። ልክ አውሮፓ ህብረትንም ሌላውንም እንደሚቀሰቀሰው ኬንያም ዩጋንዳም ስቶፕ አማራ ጄኖሳይድ እንዲሉ መስራት ያስፈልጋል። ጄኖሳይድን ለማስቆም የምታደርጋቸው ጥረቶች በሙሉ የአንድ ክልል አንድ ክፍል ከሌላ ሀገር ጋር መገናኘት ህግ አይፈቅድለትም ምናምን፣ እሱ ሀገር ሲኖር ነው፣ የሀገር ባለቤት ስትሆን። መንግስት አልባ በሆነች ሀገር ውስጥ መንግስት የምትለው አካል ጄኖሳይድ እየፈጸመ ባለበት ሁኔታ፣ ሁሉንም ነገር ወደ ጦር ግንባር ባለበት ሁኔታ እንዴት ብለህ ይሄንን ዝም ልትለው ትችላለህ ነው? ይሄ መነጋገሪያ መሆን አለበት። ይሄ መወያያ መሆን አለበት። የሀገር ሰላም ይምጣ ከተባለ የሀገር ሰላም የሚመጣበት መንገድ ምንድን ነው? የሀገር ሰላም እንዲመጣ ከተፈለገ የኦህዴድ ሄጅሞኒ መቆም አለበት፣ በግልጽ መቆም አለበት። እና ሌንጮ ባቲ እኮ ከዚህ በኋላ 1000 ዓመት እኛ ነው መንገዛው ነው ያሉት በይፋ እኮ። 1000 ዓመት ለመገዛት ዝግጁ አይደለንም። በቃ ይሄ የኢትዮጵያውያን ትግል መሆን አለበት። ሌንጮ ባቲ 1000 ዓመት ለመግዛት የኢትዮጵያ ሉዓላዊነት ነው አምል ይላል። አንተ 1000 ዓመት ረግጠህ የምትገዛው የትኛው ሉዓላዊነት ነው? ይሄ ክሊር መሆን አለበት፣ መታወቅ አለበት። ይገርማል በጣም መቼም አንዳንድ ጊዜ ያልካቸው ሰዎች ፕሬዚዳንት ኢሳያስ
የብሔር ፖለቲካን አይደግፋቸውም ምናምን ሲሉ ማለት የምናቅና የምናይ ሰዎች እንዴት ነው እንደዚህ ድፍን አድርገህ ልትክድ የምትችለው? በነገራችን ላይ ኤርትራ ካለው ትልቁ ኃይል ደሚት ነው። ሰምተህ ከምታውቅ ከሆነ ምናልባት አድማጭ ተመልካቾች ትልቁ ኃይል ብዙ ማለት ተደምሮ የሁሉንም የሚበልጠው ደሚት ነበር የነበረው። ደሚት ማለት የትግራይ ፖለቲካ ኃይሎች ማለት ነው። ደሚትን ያደራጀበት ምክንያት ትልቁ ነገር የብሔር ፖለቲካ ብቻ አይደለም፣ ዋነኛ ጠላቴን እንዴት እመታበታለሁ የሚል ነው። ዛሬ ደሚት ሰዎችን ነው ከቲፒኤልኤፍ ጋር ያቀናጃቸው። ሰምተህ ከሆነ አብራችሁ ስሩ እያላቸው ያለው ደሚትና እነሱ ነው። ዛሬ እየወሰዳቸው ያለው ከዲሲ ከምናምን የትግራይ ብሔርተኞቹን ነው እየወሰደ ያለው፣ የትግራይ ኃይሎችን ነው። ሰውየው ታርጌት የሚያደርገው የትኛውን የኃይል በየትኛው በኩል ብጠቀም ነው እንጂ ኢትዮጵያ የብሔር ፖለቲካ ስላላት ኢትዮጵያ ፌዴራል አወቃቀሯ በዘር ላይ በብሔር ላይ ተመሰረተ ስለሆነ አንቀጽ 39 እስከ መገንጠል የሚል ስላለ እሱ ስለሚጠየፍ እንደሱ አይደለም ማለት እዚህ ላይ መጀመሪያ ክሊር መሆን ስለ ብዙ ሰዎች እኔ ውጭ ሀገርም ስላለው ሞኒተርም ስለማድረግ ኢሳያስን በኢትዮጵያዊነት ወዳድ የመሳል ነገር አለ። አፈወርቅ ብዙ የዚህ አማራው ጋር ያለው ነገር ባይዘው ሶፍት የሆነበት አንዱ ምክንያት ለኢሳያስ አማራው ብሔርተኛ የምንበለው የአማራው ሊጋ ከቲፒኤልኤፍ ጥላቻ ምናምን ብቻ አይደለም፣ የኢትዮጵያዊነት ግንባታ ተገንብቶለታል። እሱ እኮ ማለት ገፍተው አስወጡት እንጂ የኢትዮጵያ ፕሬዝዳንት ቢሆን ኖሮ ኢትዮጵያ ኤርትራ አትገነጠልም ነበር የሚል ሁሉ እኮ ትርክት አለ በነገራችን። ስለዚህ የሆነ የኢትዮጵያዊ መንፈስ እንዲላበስ በሚዲያ ተሰርቷል። እዛ ላይ እኔም የራሴን ወስዳለሁ። ባይዘዌ ለሌላ ሰው ብቻ የምሰጠው ነገር አይደለም። ኃላፊነትም እየወሰድኩ ነው እዚህ ላይ የምናገረው። ይሄንን አድርገህ ስታበቃ ዞር ብለህ ስትመለከት ግን የአፋር ነፃ ኃይሎችን ሲያደራጅ ታያለህ። የጋምቤላ ነፃ አውጪን ሲያደራጅ ታያለህ። ኦብነግን የኦብነግ ማለት የመገንጠል አጀንዳ ያለው ነው። ፒውርሊ ገንትኑ ሲያደራጅ ታያለህ። ኦነግን ሲያደራጅ ታያለህ። የትኛው ኦነግ የሚለው ራሱ አንትኖች አሉት። ይሄ በኢትዮጵያ ምናምን የሚሉ ሰዎችን ሲመታቸው ታያለህ። እና ሪሊ እንደዛ ነው ወይ የሚል ጥያቄ እንድናነሳ ምን በተለይ ዛሬ ተመሳሳይ ነገር አድርጎ ያን ስመለከት እንደው የዚህ ሰውዬ ፖለቲካዊ እንትኑ ምንድነው፣ ተረኮቹ ምንድናቸው፣ ሪሊ ኢትዮጵያ ምናምን እንደምንለው ነው ወይ የሚል ጥያቄ ለማንሳት ነው። ሁለተኛ ግን እንደው አጭር ሰዓት ነው ያለችኝ። አንዱ ማየው ለነዚህ ለድመቶቹ የኢሳያስ የዘመኑ ድመቶች ነው የምላቸው እኔ ኢሳያስን ማሳየት የሚፈልጉበት ፐርሰናል ካራክተር አለ። አክቹዋሊ የሻቢያ መሪዎችን እሱ ላይ ትንሽ ብትለኝ ደስ ይለኛል። በሸበጥ እንዲታዩ በዚህ በበረባሱ የነተበ ሸሚዝ ለብሰው እንዲታዩ፣ ከዛ በኋላም ደግሞ ያለው ፕሮፓጋንዳ አይተው ከሆነ እነሱ እኮ ማለት ሳይክል ይዘው በአስመራ ከተማ የሚንቀሳቀሱ ህዝባቸውን የሚመስሉ ማለት ህዝቡን አፈር አስመስለውታል። ስለዚህ የነሱ አፈር መምሰል ከህዝቡ ጋር እና ህዝባቸውን መስለው የሚኖሩ ልጆቻቸውን ሳዋ ያስገቡ በከተማዊ መንገዶች ላይ ያለ አጀብ የሚሄዱ ህዝቡን የመሰሉ። አንድ ጊዜ አቶ አንዳርጋቸው ምን አለ? 250,000 ብሩን ዶላሩን ሊሰጠን የመጣ ሰው እንደዛ ከተሳሳትኩት ስቴትመንቱ ቃል በቃል አይደለም ስመለከተው አለ የለበሳት ሸሚዝ ከመታጠቧ ብዛት ነትባለች። ተመልከት፣ እንትኑን ነው ጫፉን ነው። አንድ በ250,000 ዶላር ሊሰጥህ የመጣ ሰው የተወቀጠች በእንትን የተወቀጠች የነጠበች ሸሚዝ ለብሶ መጥቷል። ለሱ ያ ነው በቃ ፒክቸር ሊያደርግልን የሞከረው ነገር እና
በ5 ደቂቃ ውስጥ ለምንድን ነው የሚመስል? ምን አይነት ሳይኮሎጂ